ዘመቻ ሄጄ ያለው ገጠር ውስጥ የተዋወቅኩት ሰው ነበር አያተርፍ የሚባል እንደምንሽ እንደምን አጭሽ የከተማው ኑሮ እንዴት አረገሽ ሁሉንም ትተሽ ተመለሽ ወባለም ባልሽ ጎጆሽ ይሻላል ንብረትሽ የድሃው ትዳርሽ ሚስት አለች ወጣት ሚስት ነው ውባለም ትባላለች ጥላኝ ኮበለለች ወባለም እኔ የወደድኳት እንደዚህ ሆኜ ሚስቴ ጥላኝ ሄዳ እሷን ፍለጋ ወጥቼ ዲብዬ እንዲብልና እንጂ ጥላኝ ኮበለለች ወባለም እኔ የወደድኳት በ1960ዎቹ ነው ወጣቱ የዩኒቨርሲቲ ተማሪው ሁሉ በየክፍለ ሀገሩ የሚዘምትበትና ማህበረሰቡን በልማት የሚያግዝበት አልፎ ተርፎም ፊደል የሚያስቆጥርበት የደርግ ዘመነ መንግስት ወቅቱ የአሁኑ አንጋፋ የሙዚቃ ግጥምና ዜማ ደራሲ ያኔው ወጣት አበበ መለሰ ለዘመቻ ስራ ጎጃም ክፍለ ሀገር ይመደባል። ቀን ቀን ማህበረሰቡን ሲያግዙና ሲያስተምሩ ውለው ማታ ማታ የሚያርፉበት ቤት እንዲሁም የሚያጅባቸውና መንገድ የሚመራቸው ሰው አያተርፌ ይባላል። በአካባቢው የተሻለ ኑሮ የሚኖር ታታሪ አርሶ አደር እንዲሁም የአካባቢው ታጣቂ ነው። አያተርፌ ወጣትና ቆንጆ ሚስት አለቻቸው። ውባለም ትባላለች። አያተርፌና ውባለም እና አበበ መለሰን እየተንከባከቡ ጤፍ እያበሉ ጠላና ወተት እያጠጡ በግና ፍየል እያረዱላቸው አልፎ ተርፎም አደኔ ቀናው የአካባቢው ሰው ሲገኝ ከዚያ ሰው ቤት ሄደው አረቄ እየጠጡ ስጋ እየጠበሱ ያመሹ ነበረ። እና አበበ መለሰና ጓደኞቹ ጎጃም ለዘመቻ ስራ በሄዱበት ወቅት እንደዚህ ነው ያሳለፉት። ዘመቻው አልቆ እና አበበ መለሰ ወደ አዲስ አበባ ሲመለሱም ከና አያተርፌና ከአካባቢው ሰዎች ጋር በእንባ ተራጭተው በናፍቆት ነበረ። ቀናትን እየወለዱ ሳምንታት ወራትን እየተኩ ዓመታት አለፉ። አንድ ቀን እንዲህ ሆነ። አበበ መለሰ ናዝሬት በተለምዶ ኢዲዩ ቤት እየተባለ ከሚታወቅ ምግብ ቤት ምግብ ከጓደኞቹ ጋር በልቶ እየወጣ ነበረ። ወደ ውጭ ሲወጣ አንድ ሰው ከፊት ለፊቱ ቆሞ ተመለከተ። የኔ ቢጤ ነገር ነው። ለልመና ነው የቆመው። የራበኝ መንገደኛ፣ የሰው ሀገር ስደተኛ ነኝ፣ የደከመኝ መንገደኛ ነኝ፣ እባካችሁ እርዱኝ ሲል ይጠይቃል። አነጋገሩ የጎጃምኛ ቅላጽ ያለው ጎጃም ደግሞ አበበ መለሰ በዘመቻው ወቅት የነበረበት ስለሆነ በደንብ ያውቀዋል። እና ያንን ድምጽ ሲሰማ አበበ መለሰ ደነገጠ። ምን ሆኖ ነው አባቴ አላበበ ድንጋጤው ሳይለቀው። የራበኝ መንገደኛ ነኝ የሰው ሀገር ሰው ነኝ አለ ሰውየው በድጋሚ። አባቴ አውቀዋለሁ ልበል አላበበ መለሰ ከፊቱ የቆሙትን ድካም ራብና ርዛት የተደራረበባቸውን አባት እየተመለከተ። እኔ እንጃ አሉ ሰውየው። አበበ መለሰ ግን በምልሰት ወደ ኋላ ሄደ። ወደ ጎጃም፣ ወደ አያተርፌና ወደ ውባለም ቤት፣ ወደ ቀየው። በቃ ፊታቸው ቢጠይምም ችግር ቢያጎብጣቸውም ረሃብ ቢያከሳቸውም ገጻቸውን ግን መርሳት አልቻለም። እናም ድጋሚ ጠየቃቸው። እርሶ አያተርፌ አይደሉም እንዴ? ቁራሽና ገንዘብ ልመና የቆሙት ሰውዬ በድንጋጤ መለሱ። አዎ አያተርፌ ነኝ። አንተ ግን ማነህ? እሳቸው ከጎጃም ርቀው ማርቆስን ተሻግረው አዲስ አበባን አልፈው ናዝሬት ላይ ነው ያሉት። እዚህ ቦታ ላይ ሰው ያውቀኛል ብለው በእውናቸውም በህልማቸውም አስበው አያውቁም። ግን አንድ ሰው ስማቸውን ጠርቶ ጠየቃቸው። አያተርፌ ነዎት አላቸው። አዎ አያተርፌ ነኝ ሲሉ መለሱ። አበበም ለዘመቻ በተሰማራበት ወቅት ከእሳቸው ቤት ወራቱን እንደቆዩ ሊያስታውሳቸው ሞከረ። እሳቸው ግን ብዙም ሊያስታውሱት አልቻሉም። ከጊዜው መርዘም ከአእምሯቸው መታወክ ወይም በሌላ ምክንያት የአበበ መለሰ ትዝታው ደብዝዞባቸው ነበረ። ለምን እዚህ መጡ ሲል ጠየቃቸው። ትንሽ ትክዝ ብለው ከቆዩ በኋላ እንዲህ አሉ። ውባለሜ ጠፍታብኝ። አቤ ውባለሜን በደንብ ያውቃት ነበር። በዚያ በዘመቻው ወቅት አያተርፌ ውባለሜ እስኪ ከጠላው ቅጅላቸው፣ እስኪ ከጠጁ ጨምሪላቸው እያለ ሲያዛት እሷም እየተርገበገበች ስታስተናግዳቸው ባይን ህሊናው መጣበት። አበበ መለሰ አያተርፌን በባዶ ሆዳቸው ማስጨነቅ አልፈለገም። ወዲያው ወደ ቤቱ ይዟቸው ሄደ። ሻወር እንዲወስዱ ካደረገ በኋላ የራሱን ረጅም ሱሪዎች እየቆረጠ ቲሸርት ጨምሮ አለበሳቸው። ከዚያም ወደ ሆቴል ወስዶ ምሳ ከበሉ በኋላ በተረጋጋ መንፈስ ጉዳዩን እንዲያጫውቱት ጠየቃቸው።
አያትርፌ ቀጠሉ። ውባለም የጠፋችብኝ ማርቆስ ላይ አይተናት ቢሉኝ ማርቆስ መጣሁኝ። በኋላ ወደ አዲስ አበባ ተሻግራለች አሉኝ። እኔም ወደ ሀገሬ ተመልሼ ወይፈንና ከብቱን ሽጬ ገንዘብ አሰባስቤ ወደ አዲስ አበባ ለፍለጋ መጣሁ። አዲስ አበባ በእግር በፈረስ ፈለግኋት። ውባለሜ ግን የውሃ ሽታ ሆነችብኝ። ጉልበቴ ደክሞ ገንዘቤ እንደማለቅ ሲል ደግሞ ሌላ ወሬ ሰማሁ። ውባለሜ ወደ ሐረር እንደተሻገረች ነገሩኝ። የልጅነቴን ትዳሬን ፍለጋ ሐረር ሄድኩ። እዚያም ፈለኳት፣ አስፈለኳት። ውባለሜ ግን ዳናዋ ጠፋብኝ። ገንዘቤ ከኪሴ፣ ልብሴ ከጀርባዬ ላይ አለቀ። ተስፋ ቆርጬ ወደ ጎጃም ልመለስ ስል መመለሻ ገንዘብ አጠረኝ። ከሐረር ተነስቼ እዚሁ ለመድረስ ግማሹን መንገድ በእግሬ ነው የመጣሁት። አሁን ቁራሽ እና መሳፈሪያ ገንዘብ እየለመንኩ ነው ያገኘኸኝ አሉት። በተሰበረ ፊታቸው ላይ እንባ እየፈሰሳቸው። አበበ መለሰ አያትርፌና ውባለሜን ያውቃቸዋል። ፍቅራቸውን ያስታውሳል። በቁልምጫ ሲጠራሩ ትዝ ይለዋል። ከልቡ አዘነ። በመጨረሻም አያትርፌን ካረጋጋቸው በኋላ እሱ ውባለምን እንደሚፈልጋትና እንደሚያስፈልጋት ቃል ገብቶላቸው እሳቸው ግን ወደ ጎጃም እንዲመለሱ የመሳፈሪያና ለአንዳንድ ወጪዎች የሚሆን ገንዘብ ሰጥቷቸው ተሰናበቱ። ከዓመታት በኋላ አበበ መለሰ ከአያትርፌ ጋር በዚህ ሁኔታ ቢለያይም የነገሩት ታሪክ ግን ከአእምሮ አልጠፋለው። እናም ታሪኳን ወደ ሙዚቃ ሊቀይረው አሰበ። ውባለም የት ትሆን ያለችው? ምናልባት ሌላ ሰው አግብታ እንደ ድሮዋ ሙዚቃዋን ከፍታ አብራ እየዘፈነች ስራውን ትሰራ ይሆናል። ወይም የቤት ሰራተኛ ሆና ወይም ሆቴል ውስጥ ተቀጥራ ከምትኖርበት ቦታ ካሴቱን ገዝተው ሲያዘፍኑ ስሟን ስትሰማው ታሪኩ ሲመሳሰልባት ሰምታ ወደ ቤቷ ወደ ትዳሯ ትመለስ ይሆናል እያለ ግጥሙን መጻፍ ጀመረ። እምቦሳ ከብቱን ሜዳ ላይ ትቼ በሰው ሀገር ላይ ተንከራትቼ ተመለስኩልሽ አንቺን አጥቼ። ከዚያም ይህንን ግጥም በኤፍሬም ድምጽ ቢዘፈን ነፍስ እንደሚዘራበት አመነ። ለኤፍሬም ግጥሙንና ዜማውን ሰጠው። ኤፍሬም ታምሩ እንደተጠበቀው ሙዚቃውን ነፍስ ዘራበት። እነሆ ዘመን ተሻጋሪ ሥራ ሆኖ ዛሬም ይደመጣል። ተይ ውባለም ተመለሽ፣ ጎጆሽ ይሻላል ንብረትሽ፣ የድሃው ትዳርሽ። ውባለም ሙዚቃውን ትስማው አትስማው፣ ትመለስ አትመለስ መረጃው ባይኖረንም ዘፈኑ የተዘፈነበት ሁኔታ ግን ከዚህ መሰል ታሪክ የተቀነጨበ እውነተኛ ታሪክ ነው። Şarkı